ልጅክን አልሰጡክም ከሆስፒታል? እዛው ናት ልጅክ? አዎ ልጅ እኔም ወረቀት የለኝም ምንም ነገር። ያው እንደምትጠቂ ወረቀት የሌለው ሰው ደግሞ ተደብቄ ነው። እኔ ራሱ ብያዝ የሁሉም ነገር አላውቅም ነበረ። ግን ያው በውስጥ ውስጥ እየሆንኩ የሁሉም ነገር እያረጋገጥኩ ያው እሷ ህይወትን መዳን አልቻለም። እኔ ትድንልኛለች ብዬ ነበረ እያሰብኩ ነበረ። በቃ ዛሬ ነገ ትሻላለች። እሷ ግን ፈጣሪ የወደደውን አደረገ። እሱ ለምን ማናችንም ከቀናችን አናልፍም። ምንም ነገር ብታደርግ ከቀኗ ልታሳልፋት አትችልም። በጣም ያማል በሰው ሀገር መሆኑ እና ታዲያ ስለዚህ ልጃችሁን ከሆስፒታል ለመውሰድ ምንድን ነው የሚደረገው? እና እሷ አስክሬኗ እዛው ነው የሚቀበረው ወይስ ወደ ኢትዮጵያ መሸኘት ነው የምትፈልጉት? ምንድን ነው ያሰብከው? አንድ ላይ ከእሷ ነው ቀየው ነገ ልጅ እናቴ የት ነበረች ራሱ ብትያ አለ ከነ ልጇ እዛ ሄዳለ ራሱ ልጆቿ ማስታወሻ ራሱ እዛ ብትሆን የሆነ አላ ሳስብ ስግደት ላይ መሆን አንድ ነገር ስንትን ሳትል እዚሁ ደግሞ መቅረት ራሱ አንተ ትሄዳለህ? እኔ አሁን ወደ ውጭ እንትን በዶ አካባቢ ነኝ ያለሁት እኮ። ታዲያ አንተ ማትሄድ ከሆነ አስክሬኗ እዛው ተቀብሮ ለምን ልጃችሁን አትወስድም? አንተ ከሆስፒታል ልጃችሁን ለመውሰድ ግዴታ ኢቃማ ሊኖርክ ይገባል። ካለበለዚያ አይሰጡህም። ማን ነው ልጃችሁን ሊሰጡ ይችላል? ከመንግስት ከሆስፒታል ኤጀንሲ ነው እንጂ እኔ መረከብ ራሱ እዛ መድረስም አልችልም።